ሰላም ጤና ይስጥልኝ። እንኳን ወደ አለም ዩቲዩብ ቻናል በሰላም መጣችሁ። ስሜ አለም ይባላል። በዚህ ዩቲዩብ ቻናል የተለያየ ምግብ አይነቶች እንዲሁም ሌሎች ቪዲዮዎችን አለቅላችኋለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። ሀሳባችሁን በኮሜንት አስቀምጡልኝ። ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ጀማሪ ነኝ። ቀላል የሆነ የሲኒቦር አሰራር። አንድ ብርጭቆ ከዛ ሽፉ፣ አንድ ማንኪያ ጨው፣ አንድ የመላጊያ ኑስ በውደር፣ አንድ መላጊያ ካሜራ፣ ከዛ አንድ ስኒ ዘይት፣ አንድ ስኒ ስኳር፣ ሀሊብ ያኔ ስዑዲ ሀሊብ፣ ለበን ማድረግ ትችላለች። እኔ ስለማውቀው እናንተ ግን ማድረግ ትችላላችሁ ማለት ነው። ስለማላደርግ ያላደርግም፣ እናንተ ግን ማድረግ ትችላላችሁ። ከ5 ደቂቃ በኋላ እንገናኝ። ልክደነውና ለ5 ደቂቃ ቆይቼው እንገናኝ ውዶቼ። ከ5 ደቂቃ በኋላ ይሄን ይመስላል ማለት ነው። ዱቄቴ ደግሞ ይሄው ተነፍቶ የተቀመጠ፣ እናንተ የመንባትም ያለ መንባትም ያላየኋችሁ እንዳረቦቻችሁ ማለት ነው። ነፍቼ ነው የምሰራው ማንኛውንም ነገር። ውዶቼ እንደዚህ በደንብ ካሻችሁ በኋላ በፌስታል ጥርስ አድርጋችሁ ታስቀምጡታላችሁ ማለት ነው። በደንብ እሽት ታደርጉታላችሁ። በደንብ እኔ ሳሾ ያልቀረጽኩላችሁ ስላልተመቸኝ ይቅርታ። በደንብ እሽት ስታደርጉ ይነፋልም የሆነ በቃ ደስ ይላል ማለት ነው። ለስራ ያግታችሁም ማለት ነው። በስተመጨረሻ ይመስላል ማለት ነው። ከዛ የገበታ ቅቤ ወይም ዘይት ማድረግ ትችላላችሁ። ደግሞ ግርምት ይሄ ስኳር እንደዚህ ይሄን ይመስላል። ደግሞ ምንድነው ያረግሽው ታላችሁ? የገበታ ቅቤ ወይም ዘይት ሽፎን፣ ከዛ ገረባ፣ ከዛ ከላይ ምንድነው ስኳር ነው ያረኩበት ሽፎን። በስተመጨረሻም ለ5 ደቂቃ ያህል ግን እናፍነዋለን። ሽፎን ልክ እንደዚህ ይሆናል። ማንነውን ጠቀልለውና እንደዚህ ቁርጥ እናደርገዋለን። ይሄን ይመስላል ነው የምላችሁ ወዶች። ለ5 ደቂቃ ያህል ግን በፔስታል በማሸጊያ ጥርናፍ እናደርግና እናስቀምጠዋለን። ከ5 ደቂቃ በኋላ እንገናኝ። እሺ ወዶች፣ ከዛ ከ5 ደቂቃ ወይም ከ10 ደቂቃ በኋላ ወደ ፈርም ውዶች በስተመጨረሻም ይመስላል። ከላይ የምቀባው ደግሞ ግሽጣ፣ ሌላም ግሽጣ አለ፣ ያን ማድረግ ትችላላችሁ። ከዛ ጅብን፣ ይሄን ሽሆን፣ ከዛ እንደዚህ አብሬ ፈጫው። ስፈጭ አልቀረጽኩላችሁም ይቅርታ። ከዛ ይሄን ካረጋችሁ በኋላ ሽፎን ይሄን ይመስላል ማለት ነው። በስተመጨረሻ እንደ አረቦቻችሁ፣ የኛ አረቦች በጣም ነው የሚወዱት እንደዚህ በቃ። እናንተ ደግሞ እንደ መብታችሁ
እንደፈለጋችሁ መስራት ትችላላችሁ። ቅር ያላችሁ ያልገባችሁ ካለ በኮሜንት አሳውቁኝ፣ አስረዳችኋለሁ ማለት ነው። እና ይሄን ይመስላል እላችኋለሁ ውዶቼ። በስተመጨረሻ ሹፉ ልክ እንትን ይመስላል። ይሄ ትንሽ ከላይ ነው መታ ያደረገው። ሹፉ ልክ እንደዚህ አይነት ሰርታችሁ ለአረቦቻችሁም ሆነ እናንተ መመገብ ትችላላችሁ። ቀላል በቃ ቀላል የምግብ አሰራር ይሄ ነው፣ ከሁሉም ማለት ነው። በጣም ቀላል ነው።